ሰላም ሰላም፣ ውድና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች እንዴት አላችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እንዴት ከረማችሁ? ሁሉ መልካም፣ ሁሉ ሰላም። ላይክ፣ ሼር፣ ኮሜንት በማድረግ ፋሚሊ ቤተሰብ ይሁኑ። እንዴት አላችሁ? ሰላም ነው? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ በዚህ ተርፍረፍ ይበልልኝ። እግዚአብሔር ሀገራችንን ህዝባችንን ይጠብቅልን፣ ሰላም ያደርግልን እና እንዴት አላችሁ? ሁሉ መልካም ነው ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። እንደተለመደው እንግዲህ ጣይፍ ያላችሁ የተለያዩ አልባሳቶች አሉን። ማዘዝ የምትፈልጉ ካላችሁ ታዛዥ ነን ማለት ነው። ሁሉም ቦታ እናደርሳለን። ጣይፍ፣ ቱርባ፣ ሀገሬፍ ስማቸው ልጠፋኝ ነው፣ አይገርም። ብቻ ጣይፍ ያላችሁ ቱርባ፣ አሽራጅ ትዘረኛሁ ማለት ነው። አሽራጅም እናደርሳለን ማለት ነው። በምትፈልጉት ዲዛይን የወንዶችም አሉን የሴቶችም ልብስ አሉን ማለት ነው። ብትፈልጉትን ደግሞ በትእዛዝ ማቅረብ እንችላለን። ምን መሰላችሁ፣ አንዳንድ ጊዜ እኛ የሚሰራ ሰውን አናበረታታም፣ ችግራችን ማለት ነው። ግን የሆነ ሰው ታሞ ከወደቀ በኋላ ወይ ደግሞ የሆነ ሰው ከሞተ በኋላ ብቻ አንድ ሰው የሆነ ጉዳት ከደረሰበት በኋላ በጣም እናዝናለን፣ ልባችን ይሰበራል፣ እናለቅሳለን። በሶሻል ሚዲያም ሆነ በሆነ አጋጣሚ ስናይ ማለት ነው። ግን መጀመሪያ እኛ እዛ ከመዳሻችን በፊት ያን ሰው የመርዳት ፍላጎቱ የለንም። ከኔ ከራሴ ጀምሮ ማለት ነው። ከኔ ጀምሮ የሆነ ሰው ከተጎዳ በኋላ ነው በቃ ልባችን። በእርግጥ እኮ እኛ ልባችን በጣም የዋህ ነው። እኛ ኢትዮጵያውያኖች የምር እውነት ለመናገር ማለት ነው ማለት ያዋል አይደለ፣ እናዝናለን ለማንም ቢሆን። ማንም እንኳን አይደለም እንደዚህ የምናውቀው ሰው እንኳን የሰፈር ሰው ምናምን በቃ በሶሻል ሚዲያ ዝም ብለን የማናውቀው ሰው ታሞ ሊሆን ይችላል፣ የሆነ አደጋ ደርሶበት ብቻ እንደዚህ አይነት ነገር ስናይ በጣም እናዝናለን። ግን ችግሩ እንደዚህ በቁም ስንደጋገፍ ስንባባል የለም ባላየ ነው የምናልፈው። እና ለማለት ፈለኩት፣ ከፈለጋችሁ ዘዙን እናደርሳለን። እንደምታዩ በሚያምር መልኩ አሉ። ይሄም አለ፣ ይሄኛውም አለ። የሚያምር ልብስ ነው ያለን። ይሄም አለላችሁ። ያው ለኛ እንግዲህ የገጠር ልጆች አይደለ፣ ለገጠር ልጅ የሚሆን ልብስ ነው ያለን። በእርግጥ አበሻ ቀሚስ በትእዛዝ ማሰራት ከፈለጋችሁ እዘዙም ማለት ነው። በማህበር ከፈለጋችሁ ማሰራት እንችላለን፣ እናሰራላችኋለን ማለት ነው። እዘዙን፣ እዘዙ አላችሁበት ድረስ እናመጣለን። እና እንደዛ ነው ለማለቻውም። በተረፈ እንዴት ናችሁ? ሰላም ነው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም ሰላማችሁ ይብዛልኝ። እና በተረፈ እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እና እግዚአብሔር ሀገራችን ሰላም ያርግልን። የኢትዮጵያ ነገር አሁን እንደው ጭንቀት ብቻ ነው የሆነው። እንደው ምን ይታያችኋል? ምን እያሰባችሁ ነው ስለ ሀገራችን? እግዚአብሔር መልካም ነገር እንዲያደርግልን ሁላችንም ያው በተቻለን አቅም ትንሽም ብትሆን ዞሮ እንሞክር አላለሁ። እግዚአብሔር ሀገራችን ሰላም ያርግልን። የሚል የሀገራችን ጉዳይ በጣም አሳሳቢ ነው። በጣም እጅጉን አሳሳቢ ሆኗል። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ብቻ የፈቀደው ነገር አለ። ስለዚህ ሁላችንም እግዚአብሔር ሀገራችንን ሰላም እንዲያደርግልን
እንጸልይ። እግዚአብሔር ሰላም ያድርግልን፣ አንድነታችን ይመልስልን መድኃኒዓለም ክርስቶስ። እና በተረፈ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ያለው። እግዚአብሔር ይመስገን ደህና ነኝ። እንግዲህ እንዳልኳችሁ ነው። የተለያዩ ልብሶች አሉ። በምን እንደዚህ በሚታያቸው በሚያማምሩ አይነት ልብሶች አሉን። እዘዙን እናደርሳለን አላችሁበት ድረስ። እና እንዴት አላችሁ? ሁሉ ሰላም ነው? ሁሉ መልካም ነው ያለው። እግዚአብሔር ይመስገን ደህና ነኝ። ስለምትከታተሉኝ አመሰግናለሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልኝ። እግዚአብሔር ሀገራችንን ሰላም ያድርግልን። እንግዲህ የሀገር ሰላም ነው እያሳሰበ ያለው። እና በያላችሁበት ሰላማችሁ ብዝዝት ይበልልኝ። እግዚአብሔር ሀገራችንን ሰላም ያድርግልን እላለሁ። ስለምትከታተሉ ያመሰግናለሁ። ላይክ፣ ሼር፣ ኮሜንት በማድረግ ተሳትፉ እላለሁ። መልካም ሁሉ እመኛለሁ። እግዚአብሔር ሀገራችንን ሰላም ያድርግልን። እንግዲህ መልካም ነገር እንደሚፈጠር ተስፋ እናደርጋለን ማለት ነው። እና የምትፈልጉ ዘዙ እናደርሳለን።